ሀገራሽን ላስተዋውቅሽ እንጂ አንቺስ አታውቂም። ጎንደር እሱን አውቀዋለሁ፣ ትልቁ ተራራ አውቀዋለሁ ስል ፌቨን የምትባል ጓደኛ ነበረችኝ እና በጣም ትነግረኝ ነበረ። እዛ በፊት ሀገር ገብቼ ተመልሻለሁ። በእርግጥ በጣም ትነግረኝ ነበር የምር ስለ ጎንደር ምናምን የባህል ምናምን። ከዛ ደግሞ ሀገር ቤት ገባች። ከዛ ቀድማኝ ገብታ ነበረና እንገናኝ ምናምን አለችኝ ማለት ነው። አግብታ ነበረ። ለመሄድ ደግሞ ከበደኝ። ልብስ የባህል ልብስ ምናምን ገዝታ ሀገር ከገባ በኋላ ከዛ በሰዓቱ ረብሽ ነበረ። ወደዛ መሄድ አይቻልም ነበር። እኔ ደግሞ ቤተሰብ ፈራ። አትሄጂም ተባልኩኝ ማለት ነው። መሄድ አትችይም ሲለኝ አባቴ በቃ ቁጭ አልኩኝ። ግን ጎንደር እንደዚህ ያለ እንደዚህ ትለኝ ነበር። እንደውም ጎንደርን ለማየት የጓጓሁት በሷ ነው። ታውቃለህ የብዙ አመት